አቤ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል በጣም። እሺ ከዘፋኞች ከታዋቂ መጽሐፍ ቢጽፍ ብለህ የምታስበው? ቴዲ አፍሮ። እሺ ከእንቅልፍ ስትነቃ ነገ ደራሲ ትሆናለህ ብትባል ማንን መሆን ትፈልጋለህ? እኔ ብዙም መጽሐፍ ላይ ምናምን ብዙም አይደለሁም። ቂም እንዳትዙብኝ። ግን ምን አሁን ፌመስ መጽሐፍ ምንድነው ኢትዮጵያ ውስጥ? ፍቅር እስከ መቃብር። በቃ እሱ የጻፈው አዲስ አለማየሁ። እሺ እስከዛሬ አንብበሃል አይደል? መቼስ መጽሐፍ ነው። ኧረ መጽሐፍ እኔ ብዙም አላነብ፣ አንባቢ አይደለሁም ብዙ። እሺ አንባቢ ካልሆንክ ስለ ሱሞ ኦዲዮ ቡክ ሰምተህ ታውቃለህ? አላውቅም። እሺ ሱሞ ኦዲዮ ቡክስ ማለት ስልክ ላይ አፑን ዳውንሎድ አድርገህ በትረካ መልክ የኢትዮጵያ መጽሐፎችን ማግኘት የምትችልበት አፕ ነው። አይ ጥሩ ነው። እስቲ አሁን ቼክ እናድርገውና። እሺ ኢንስታለር አፕ ስቶር ላይ አለ? አፕ ስቶር ላይም ፕሌይ ስቶር ላይ ማለት ነው። ደስ ይላል በጣም። እሺ አመሰግናለሁ በጣም። የምር አውርጂ ቼክ አድርጓል። ቪዲዮ ላይ አሁን ሰጣለሁ እኔ ሰብስክሪፕሽን እኔ ከፍላለሁ። እሺ ምንድን ነው ክፍያለሁ? ልክ መጽሐፉ እንደመግዛት አይደለም በብር ነው። 75 ብር ብቻ ነው በወር። ኦኬ እንደዛማ ችግር የለውም። እኔ እኮ አፕ ስቶር የሆነ ያስከፍላል ያን ብዬ እኮ ነው። አይ በቃ አፕ ስቶር ላይም ፕሌይ ስቶር ላይም አለ። ቼክ አድርገን። እሺ እነዛም አንድሮይድ ነው ስልካቸው። አፕ ስቶር ላይ ፈጠነውን አስወርጃቸው። እሺ አስወርዳለሁ። ፕሌይ ስቶር ላይ አፕ ስቶር ፕሌይ ስቶር። ሳክናለሁ